ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 50 ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። ስለዚህ በቀላሉ የእንግሊዘኛ ክህሎታችንን ማዳበር የምንችልበትን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች ዛሬ በደንብ እናያለን ማለት ነው። ቀን በቀን ካፋችን የማይጠፉ የእንግሊዘኛ ንግግሮች አሉ። እነሱን እንዴት በቀላል መንገድ ነው ከሰዎች ጋር ኮሙኒኬት ማድረግ እንዴት እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛንም አበረታቱን እያለን እንዲሁም ኦንላይን ለማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁ ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንበው ከዛ ትርጉሙስ ምን ማለት ነው የሚለውን አንድ ባንድ እናያለን ማለት ነው። ስለዚህ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ እንጀምር። ምን ይላል እዚህ ጋር አሁን WHN እንደማንበብ አለባችሁ። እንደ ዋ ማንበብ ዋ፣ ቴን ት ብላችሁ ማንበብ ዋት ዋት፣ ዲኤን ዴ፣ ዋይን ይ ብላችሁ ማንበብ ዴ ዴ፣ አይኤስን ኢዝ ብላችሁ ማንበብ ቲኦን ቱ ቱ፣ ዲኤን ዴ፣ ዋይን ይ ብላችሁ ማንበብ ቱዴይ ቱዴይ። ዋት ዴይ ኢዝ ቱዴይ። ዋት ዴይ ኢዝ ቱዴይ ምን ማለት ነው? ዛሬ ቀኑ ምንድን ነው? ዛሬ ቀኑ ምንድን ነው ለማለት ስትፈልጉ ምን ትላላችሁ ማለት ነው? ዋት ዴይ ኢዝ ቱዴይ ትላላችሁ ማለት ነው። ዋት ዴይ ማለት ምንድን ነው ቀኑ ያላችሁ ነው። ኢዝ ዴይ ቱዴይ ማለት ደግሞ ምንድን ነው? ዛሬ ማለት ነው። ስለዚህ ዛሬ ቀኑ ምንድን ነው? እዚህ ጋር ምንድን ነው ብዬ አልጻፉትም ማለት ነው። እስከ መጨረሻው አልጻፉትም፣ ቦታ ስላነሰ ነው። አስተካክሉት ማለት ነው ከይቅርታ ጋር። ስለዚህ ዋት ዴይ ስትሉ ምንድን ነው ቀኑ? ዛሬ። ቱዴይ ማለት ደግሞ ዛሬ። ስለዚህ ቀኑ ምንድነው ስትሉ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ከዛ መልሱ ምን ሊሆን ይችላል? ለምሳሌ አይቲን ኢት ብለን ማንበብ ኤስን ኢዝ ኢትዝ አለን ኢትዝ፣ ኤምኦን መ፣ ኤንን ን፣ ዲኤን ዴ፣ ዋይኒ መንዴይ መንዴይ፣ ኢትዝ መንዳይ ኢትዝ መንዳይ ስንል ምን ማለታችን ነው? ሰኞ ነው ሰኞ ነው ብለን መለስን ማለት ነው። መንዳይ ማን ነው? ሰኞ ማለት ስለሆነ ስለዚህ ኢትዝ መንዳይ ካልን ሰኞ ነው ብለን መለሰን ማለት ነው። ያ አሁን ደግሞ እዚህ ጋር WHA አሉ። W እዚህ ጋር ኤችን ሳይለንት ነው የምታደርጓት። እሺ ኤች ሳይለንት ሆናለች። ስለዚህ ዌር WEን ዌይ ብለን ማንበብ ዌ አርኤን ር ብለን ማንበብ ዌር ዲኦን ዱ ብለን ማንበብ ዋይኦዩን ዩ ብለን ማንበብ ዩ። ከዛ WOን ወ ብለን ማንበብ አርን ር ኬ ብለን ማንበብ ወርክ። ስለዚህ ዌር ዱ ዩ ወርክ ዌር ዱ ዩ ወርክ ስትሉ ማለታችሁ ነው። የት ነው የምትሰራው? የት ነው የምትሰሪው ለማለት ስንፈልግ ምን እንላለን ማለት ነው? ዌር ዱ ዩ ወርክ ትላላችሁ ማለት ነው። ዌር ምን ማለት ነው? ዌር ማለት ቦታ ስጠይቁ የት ለማለት ነው የምትጠቀሙት። እሺ ዌር ማለት የት ለማለት ነው። ዱ ዩ ስትሉ ደግሞ አንተ ወይም አንቺ ብላችሁ ልጠይቁት ነው። ወርክ ማለት ደግሞ ምንድነው? ስራ። ስለዚህ የት ነው የምትሰራው? የት ነው የምትሰሪው ስትሉ ምን ትላላችሁ ማለት ነው? ዌር ዱ ዩ ወርክ ትላላችሁ ማለት ነው። የት ነው የምትሰሪው? ከዛ መልሳችን ምን ሊሆን ይችላል? በቀላሉ ኤቲን አት ብላችሁ ማንበብ ኤን ኤ፣ ኤች ኦን ሆ፣ ኤስን ስ፣ ፒኤን ፒ፣ ቲኤን ታ፣ ኤልን ል ብላችሁ ማንበብ ሆስፒታል። አት ሆስፒታል አት ሆስፒታል ምንድን ነው? ሆስፒታል ነው የምሰራው ብላችሁ በቀላሉ መለሳችሁ ማለት ነው። አት ሆስፒታል። ያ ከዛስ ኤስኤችኤን አሁንም ሻ ብላችሁ ማንበብ ሻ፣ ኤልን ል ሻል አላችሁ። WEን ዊ ብለን ማንበብ ኤስን ስ፣ ቲኤን ታ፣ አርን ር፣ ቲንት ስታርት ብላችሁ ማንበብ ስታርት። ሻል ዊ ስታርት ስትሉ ምንድን ነው? ብንጀምር ይሻላል ለማለት ምን ትላላችሁ? ሻል ዊ ስታርት። ሻል ማለት ምንድን ነው? ከስሙ እንደምትረዱት ይሻላል ብላችሁ እየጠየቃችሁ ነው። መሻል ማለት ነው። ሻል ስትሉ ይሻላል እያላችሁ ነው። ዊ ማለት እኛ አይደለ። ስታርት ማለት ደግሞ ምንድን ነው? መጀመር። ስለዚህ ብንጀምር ይሻላል ለማለት ስትፈልጉ ሻል ዊ ስታርት ማለት ትችላላችሁ። ሻል ማለት ይሻላል ወይ ያለ ነው። ስለዚህ ሻል ዊ ስታርት ብንጀምር ይሻላል። ከዛ መልሳችን አዎ ከሆነ
ዋይን የ ብለን ማንበብ ኤስን ስ የስ የስ ኤልን ሌ ቲን ት ኤስን ስ ሌስ ሌስ ኤስን ስ ቲኤን ታ አርን ር ቲን እንደት ማንበብ ስታርት ስታርት የስ ሌስ ስታርት የስ ሌስ ስታርት ማለት ነው። እሺ እንጀምር ብለን በቀላሉ መለስን ማለት ነው። አሁን እዚህ ጋር የስ አዎ አይደል። ስለዚህ ሌስ ማለት ደግሞ የሆነ ነገር ለማድረግ ስትፈልጉ ሁለት ወይም ከዛ በላይ ከሆነን እንደዚህ እናድርግ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ሌስ ትላላችሁ ማለት ነው። ሌስ ማለት እንደዚህ እናድርግ። እዚህ ጋር አሁን ስታርት ነው አይደል? መጀመር ስለሆነ እንጀምር ለማለት ስትፈልጉ አያችሁ፣ ሌስ ስታርት ካላችሁ እንጀምር። ለምሳሌ እንሂድ ከሆነ ምን ይሆናል ማለት ነው? በስታርት ቦታ ማን መጨመር ነው? ጎ መጨመር። ስለዚህ ሌስ ጎ ካላችሁ ምንድን ነው? ሌስ ጎ ካላችሁ እንሂድ እያላችሁ ነው። እንብላ ለማለት ስትፈልጉ አሁን ሌስ ኢት ትላላችሁ። ስለዚህ ሌስ ማለት የሆነ ነገር እናድርግ ለማለት ነው የምትጠቀሙት ማለት ነው። ያ ከዛ ሌስ ስታርት እሺ እንጀምር፣ አዎ እንጀምር ብለናል ማለት ነው። እዚህ ጋር ደግሞ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልን ማለት ነው። ዌር አር ዩ ማለት ምን ማለት ነው? በጣም ቀላል ነው። ዌር አር ዩ ማለት ምን ማለት ነው? በአማርኛ ትርጉሙን አስቀምጡልኝ ማለት ነው። አሁን ወደ ቀጣይ እንለፍ። ያ እዚህ ጋርስ ምን ይላል? ኤአርኤን አር ብላችሁ ማንበብ፣ ኤአርኤን አር ብለን ማንበብ፣ ዋይኦዩን ዩ ብለን ማንበብ፣ ኤቲን አት ብለን ማንበብ፣ ኤችኦን ሆ፣ ኤምኤን ም ብለን ማንበብ። ሆም ሆም። አርዩ አት ሆም፣ አርዩ አት ሆም ካለን የሆነ ሰው ቤት ነህ ወይም ቤት ነሽ እያለ ነው ማለት ነው። አርዩ ስትሉ አንተ ወይም አንቺ እያለ ነው ማለት ነው። አት ሆም ማለት ደግሞ ሆም ማለት ቤት ነው። ስለዚህ ቤት ውስጥ ነህ ወይም ቤት ነህ ለማለት ስንፈልግ ምን እንላለን? አርዩ አት ሆም፣ አርዩ አት ሆም ካለን ቤት ነህ ወይም ቤት ነሽ እያልን ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አዎ ከሆነ ዋይን የ ብለን ማንበብ፣ ኤስን ስ የስ የስ፣ አይን አይ ብለን ማንበብ፣ ኤኤምን አም ብለን ማንበብ፣ ኤቲን አት፣ ኤችኦን ሆ፣ ኤምኢን ም። ሆም ሆም። የስ አይ አም አት ሆም፣ የስ አይ አም አት ሆም። አዎ ቤት ነኝ፣ አዎ ቤት ነኝ ለማለት ስትፈልጉ ምን ትላላችሁ ማለት ነው? የስ አይ አም አት ሆም ማለት ትችላላችሁ ማለት ነው። እዚህ ጋር አሁን የስ ማለት አዎ እያለን፣ አይ አም ስትሉ ደግሞ ነኝ። አት ማለት ቤት ውስጥ መሆናችሁን ነው የሚገልጽልን ማለት ነው። ስለዚህ ሆም ማለት ደግሞ ምንድን ነው? ቤት ነው። ስለዚህ የስ አይ አም ሆም፣ አዎ ቤት ነኝ፣ አዎ ቤት ነኝ ብላችሁ በቀላሉ መለሳችሁ ማለት ነው። ያ አሁንም እዚህ ጋር አይኤስን ኢዝ ብላችሁ ማንበብ ነው። ኢዝ፣ ኤችኢን ሂ ብለን ማንበብ፣ ዋይኦዩን ዩ፣ አርን ር ብለን ማንበብ፣ ዩር ዩር፣ ኤፍን ፍ፣ አርአይን ሬ፣ ኤንን ን፣ ዲን ድ ብለን ማንበብ፣ ፍሬንድ ፍሬንድ። ኢዝ ሂ ዩር ፍሬንድ፣ ኢዝ ሂ ዩር ፍሬንድ። ያንተ ጓደኛ ነው ወይም ያንቺ ጓደኛ ነው ለማለት ስትፈልጉ ምን ትላላችሁ ማለት ነው? ኢዝ ሂ ዩር ፍሬንድ፣ እሱ ያንተ ጓደኛ ነው ወይም ያንቺ ጓደኛ ነው ስትሉ ኢዝ ሂ ዩር ፍሬንድ። ኢዝ ሂ ስትሉም እዚህ ጋር ኢዝ ቀድማለች አይደለ? ኢዝ መጀመሪያ ከሂ በፊት ነው የመጣችው። ለምሳሌ ሂ ኢዝ ብትሉ እሱ ጓደኛህ ነው እያላችሁ እየተናገራችሁ ነው። እዚህ ጋር ግን እየጠየቃችሁ ነው። ኢዝ ከቀደመች እዚህ ጋር ኩዌሽን ነው ማለት ነው። ኢዝ ሂ ስትሉና ሂ ኢዝ ስትሉ በጣም ልዩነት አለው። ኢዝ ሂ እና ሂ ኢዝ ስትሉ በጣም ልዩነት አለው። ኢዝ ሂ ስትሉ እሱ እንደዚህ ነው እያላችሁ የጠየቃችሁ ነው ማለት ነው። ኢዝ ሂ ዩር ማለት ያንተ ወይም ያንቺ አይደለም። ፍሬንድ ማለት ደግሞ ጓደኛ ማለት ነው። ስለዚህ ኢዝ ሂ ዩር ፍሬንድ፣ እሱ ያንተ ጓደኛ ነው ወይም ያንቺ ጓደኛ ነው ማለት ስትፈልጉ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ስለዚህ ከዛ መልሳችን አዎ ከሆነ የስ አላችሁ ማለት ነው። የስ ሂ ኢዝ። አያችሁ እዚህ ጋር ሂ ኢዝ አላችሁ ማለት ነው። እዚህ ጋር ደግሞ ኢዝ ሂ ነበረ፣ ጥያቄ ስለነበረ ይቀያየራሉ ቦታ ማለት ነው። እዚህ ጋር ሂ ኢዝ ካላችሁ ደግሞ እሱ እንደዚህ ነው ብላችሁ የገለጻችሁት ነው ማለት ነው። እዚህ ጋር ግን ለጥያቄ ነው። ኢዝ ሂ እና ሂ ኢዝ ይለያያሉ። ስለዚህ ሂ ኢዝ ስትሉ ምንድነው? እንደዚህ ነው እያላችሁ ነው፣ እሱ ነው እያላችሁ ነው። ኤምአይ ማይ ብለን አነበብን። ከዛስ ኤፍን ፍ፣ አርአይን ሬ፣ ኤንን ዲንድ፣ ፍሬንድ ፍሬንድ፣ ማይ ፍሬንድ ማይ ፍሬንድ። የስ ሂ ኢዝ ማይ ፍሬንድ፣ ሂ ኢዝ ማይ ፍሬንድ ምን ማለት ነው? አዎ ነው፣ አዎ ጓደኛዬ ነው፣ አዎ ጓደኛዬ ነው ብላችሁ በቀላሉ መመለስ ቻላችሁ ማለት ነው። መመለስ ቻላችሁ። ስለዚህ የስ ማለት አዎ፣ ሂ ኢዝ ስትሉ ነው እያላችሁ ነው። ማይ ፍሬንድ ጓደኛዬ፣ ስለዚህ ጓደኛዬ ነው ብላችሁ በቀላሉ መግለጽ ቻላችሁ ማለት ነው። እዚህ ጋር ስም ይላል። አሁንም አይኤስን ኢዝ ብለን ማንበብ፣ ኢዝ፣ ቲኤችአይን ዲ ብለን ማንበብ፣ ኤስን ስ፣ ዲስ ዲስ፣ ኤስኤን ሲ ብለን ማንበብ፣ ኤን አናነባትም፣ ቲን ት ብለን ማንበብ፣
ሲት ሲት ኤፍን ፍ አርኢን ሪ ብለን ማንበብ ፍሪ ፍሪ ኢዝ ዲስ ሲት ፍሪ ኢዝ ዲስ ሲት ፍሪ ምን ማለት ነው? ወንበሩ ነፃ ነው ወይም ወንበሩ ሰው የለውም ለማለት ስትፈልጉም ትላላችሁ። የሆነ ሰው ካፌ ላይ ሊሆን ይችላል የተለያየ ቦታ ወንበሩ ወይም መቀመጫው ሰው የለውም ምናምን ብላችሁ ለመጠየቅ ስትፈልጉ ኢዝ ዲስ አላችሁ። ኢዝ ዲስ አሁንም እቺ ኢዝ በፊት ነው ያለችው። ስለዚህ ኢዝ ዲስ ትሉ ምን እያላችሁ ነው? ኢዝ ዲስ ሲት ማለት መቀመጫ ወንበር ማለት ነው። ፍሪ ማለት ደግሞ ነፃ። ስለዚህ ኢዝ ዲስ ፍሪ ኢዝ ዲስ ሲት ፍሪ ስትሉ ወንበሩ ነፃ ነው፣ ወንበሩ ነፃ ነው። ፈጠንኩባችሁ መሰለኝ። ኢዝ በሉ ዲስ ሲት ፍሪ ኢዝ ዲስ ሲት ፍሪ ምን ማለት ነው? ወንበሩ ነፃ ነው። ኢዝ ዚስ ስትሉ እንደዚህ ነው ይሄ እያላችሁ ነው። ይሄ ዚስ ማለት ይሄ ነው። ስለዚህ ሲት ማለት ደግሞ መቀመጫ፣ ፍሪ ማለት ደግሞ ምንድነው? ነፃ። ስለዚህ ወንበሩ ነፃ ነው ወይም መቀመጫው ሰው የለውም ለማለት ፈልጉ በዚህ መልኩ መጠየቅ ትችላላችሁ ማለት ነው። ከዛ መልሳችን አዎ ከሆነ የስ አለን አይቲን ኢት ኤስን ኢዝ ኢት ኢዝ አለን ኤፍን ፍ አርኢን ሪ ብለን ማንበብ ፍሪ ፍሪ የስ ኢት ኢዝ ፍሪ የስ ኢት ኢዝ ፍሪ አዎ ነፃ ነው አዎ ነፃ ነው ብለን በቀላሉ መመለስ ቻለን ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ችሎታችሁን ማሻሻል ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠብቀው ከቀን አንድ ጀምራችሁ የምንለቃቸውን ቪዲዮዎች ሳሰለችሁ ካያችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘሁላችሁ ሰናይ ጊዜ